በጣም በሚገርም ሁኔታ እሷ በጣም ሆን ብላ የሆነ ነገር ለመነካካት ትሞክራለች። እኔ ደብረ ታቦር ልጅ ነኝ ትለዋለች። እኔ እንደዚህ ነኝ እና ስለ ዘመነ ነው እያጥላላች የምታወራውና አስብ። በጣም በሚገርም ሁኔታ ነው። እኔ እንዴት ብዬ እንደማስረዳ አላውቅም። በዚህ ሰሞን የኔን ስም ነው በየሚዲያው ምንድነው በየሶሻል ሚዲያው ይሄ ምረሽ የገባው ግሩፕ በሙሉ ስም ማጥፋት በቃ ያልሆነ ነገር ሲያረጉ የሚውሉትና እኔ ምንም አይመስለኝም። እኔም ሰራውን ጥሩ ስራ አንድ ቀን ዘግቦ የማያውቅ እኔም ሰራውን አንድ ቀን ቴንኪው ብሎኝ የማያውቅ እንደዚህ ይወጣ ምናምን ሲል ጎበዝና አይገርምም። እና ምን ልል ፈልጌ ነው ልጁን በጣም ነው በቃ የተናገረችው። በቃ የሆነ በቃ እሱን እንትን ለማለት እኛን እንደዚህ እየበደላችሁ እኛ ጎንደሬዎችን እኛ ምናምን በቃ እሷ ትግሉን በቃ በሚገርም ሁኔታ የምትደግፍ በትግሉ ውስጥ ትልቅ ሚና ያላት ብዙ ነገር የምታበረክት በቃ ሊደግፉ የሚፈልጉ ደገፍን ብለው በስድብ ሌላውን በመጥላት ነው አስበዋል። ሌላውን በመጥላት ልንገርህ ራስ አበበ አረገኝ እኔ እዚህ ጎንደር ውስጥ መተህ ህብረተሰቡን የፋኖ መሪ ብለህ ብትጠይቀው ዝም ብለህ እንደ የፋኖ መሪ ማን ነው ብላችሁ ብትጠይቁት ዘመነ ካሴ ነው ሲል የኖረውን ራሱ ነው የምነግርህ። የኖረውን አሁን ኦልሬዲ ዘመነ ካሴ ነው። እዚህ በፊትም የፋኖ መሪ ዘመነ ካሴ ማን ነው ብትሉት ዘመነ ካሴ ነው የሚል። እዚህ የእያንዳንዱ ፋኖ መጥሪያ የዘመነ ካሴ ንግግሮች ናቸው። ዘመን ተሻጋሪ ሌሎች በዓለም ላይ እንዳለፉት ፖለቲከኞች የነጻነት ታጋዮች እንደምናውቃቸው እንዳሉት ሁሉ በዘመናችን ለመጪው እስከ ምጽአት ድረስ ልበል በአማራ ልብ ውስጥ የሚኖር እያንዳንዶቹ ንግግሮች እያንዳንዱ ነገር ዝም ብሎ አይደለም የሚነገሩት። የእውነት እንኮራለንም ጭምር በዚህ ዘመን እንደዚህ አይነት ወንድም እንደዚህ አይነት መሪ ስላለን እንኮራለን። ይህም በመጻፍ ብዙ ነገር ነው የሚሉት ታውቃለህ። ብዙ ነገር የማይሉት የለም። የሀገር ጎጠኛም ልንገርህ፣ በተለይ በእኛ እዚህ የጎንደር አማራን ማህበረሰብ የሚጠሉ ከየት እንደመጡ የማይታወቁ አማርኛ ተናጋሪዎች ተሰግስገው ምን እንደሚያደርጉ ልንገርህ። አንድም ቀን መሬት ላይ ያለውን ትግል ዘግበው አያውቁም። በሚዲያ 95% ነው የምነግርህ። ትግሉን ደግፈው አያውቁም። በገንዘብም ደግፈው አያውቁም። ሚዲያ ላይም ሰርተው አያውቁም። ሁሌም ጎንደር ውስጥ መዋቅራዊ አደረጃጀት እንዳይኖር፣ መሪ እንዳይኖር፣ የተሻለ ሰው እንዳይኖር በየሰፈሩ እየከፈሉ ሲያጋጩ ሲያጋድሉ ከዛ ደግሞ ሲያለቅሱ ስታያቸው አለ። ደግሞ ሲያለቅሱ ገደለብን የሚሉት አካል ደግሞ ከሌላ ቦታ ነው የሚያመጡት። ይሄን ያክል ዓመት የጎንደር አማራ ለብዙ ጊዜ ባፈሙ ሲታገል መዋቅራዊ አደረጃጀት እንዳይኖረው ዘላቂ የሆነ መፍትሄ እንዳያገኝ ብዙ የጭንገረዶች በጣም ህዝቡን ማህበረሰቡን የሚጠሉ በተለይ ጎንደር አማራ ከሌላው አማራ ጋር አብሮ በቃ እንዲጠላ በሌላው አማራ ዘንድ እንዲጠላ አብሮ እንዳይታገል አብሮ እንዳይሰለፍ ያልሆነ መሬት ላይ የሌለ ነገር በማውራት ጠላት የሰጣቸውን ተልቆ የሚፈጽሙ ግለሰቦች ስመለከት እኔ በጣም አዝናለሁ። እሱን አይቼ ነው ቅድም የገባሁት። እሱን አይቼ የሆነች ሴት ያልሆነ ነገር በቃ ስትናገር እና የልጁን ትዕግስት ምናምን አይቼ አድንቄ በዛ ልክ ግን እንደሌለ እነዛ ሰዎች ተደብቀው የሚጽፉ ተደብቀው ሲሳደቡ የሚውሉ መሬት ላይ ያለውን ትግል አንድም ቀን በምንም አይነት መንገድ ደግፈው ያውቁ ለብዙ ነገራችን ለብዙ ችግሮቻችን ምክንያት የሚሆኑ ትግሉን ለኦነግ በመሸጥ ህዝቡን ለኦነግ ብልጽግና አሳልፎ ለመሸጥ የሚታትሩ በጣም የሶሻል 95% የሶሻል ሚዲያ ሰራዊት አሉና ይህን በደንብ እንዳሉ መረዳት አለብን። በዚህን ያክል ለነሱ ጊዜ ማጥፋት ማይጠበቅብንም። ካጠፋን ደግሞ በዚህ ልክ እውነታውን መረዳት ያስፈልጋል። እውነታውን በዚህ ልክ መረዳት ያስፈልጋል። እውነታውን እነዚህ ሰዎች ሆን ብለው ልክ ሁሉም ጎንደር ላይ ያለ አካል በዚህ አይነት መንገድ እንደሚያስብ ለማስመሰል ከዛ ደግሞ ዛኛው ደግሞ ሌላ እንደዚህው ተቀባዮች አሉ።
እዚህኛው ሲዘፍን እዛኛው የሚቀበላል፣ እዛኛው ሲዘፍን እዚህኛው የሚቀበላል። እነዛ ሁሉም አላማቸው አንድ ነው፣ ተልኳቸው አንድ ነው። ግን ሁለት ቦታ ላይ ሆነው አካባቢን ወክለው ነው የሚናገሩት። ጓድ አካባቢን ወክለው ታውቃቸዋለህ፣ እናውቃቸዋለን። ይህን መጥፎ ስራቸውን እኛ እንደግፍም። ህዝባችን አንድ ሆኖ እንዲታገል፣ ህዝባችን አንድ መሪ አንድ ድርጅት እንዲኖረው እንታገላለን። የድርጅታችን መሪዎች እንጠብቃለን እናከብራለንም ጭምር ማለት ነው። በዚህ ልክ እውነታውን እንዲያውቁ እንፈልጋለን። ግን እያወቁም ነው የሚያጠፉ። እድሜ ልኩን ህዝቡ እንዲሸጥ ፍላጎት ያላቸው ጥላቻ ያላቸው ሰዎች እንዳሆኑ እናምናለን። ሁላችንም በዛ ልክ ማመን ይጠበቅብናል ብዬ አስባለሁ ጓድና እና ብዙም እኔ ያን ያክል አይገርመኝም። የኦሮሞ ማህበረሰብ ደራሽ ያጣ እንደው የሚጮህለት ያጣ ማህበረሰብ ነው ብዬ ነው የማስበው። ምንም የሚጮህለት አጥቷል። አርቲስቱን ሁሉ ደልሎታል። ሃጫሉ ሁንዴሳ ነበረ፣ ሃጫሉንም ገለውታል። እሱ ነበረ ለህዝቡ አንድ ያለው እንትን። ሌሎች ግን በገንዘብ ተደልለው የኦሮሞን ህዝብ ድምጽ የሚሆን አንድ አርቲስት የለም፣ አንድ ጋዜጠኛ የለም፣ አንድ የሆነ አካል የለም። በአሁኑ ሰዓት እንደ ኦሮሞ ህዝብ የሚያሳዝን የለም። በነገራችን ጨረቃ ላይ ነው ያስቀሩት። ጨረቃ ላይ ህዝቡን የምን ጥያቄ አለው? ከኢትዮጵያ ማህበረሰብ ጋር እንዳይግባባ አድርገውታል። ልጆቹን በሙሉ አጥቷል። ኦሮሚያ ውስጥ አንድ ወጣት አታገኝም። በሙሉ ታፍሶ፣ ግማሹ አካል ጉዳተኛ ሆኗል፣ ግማሹ በዛው አሞራ በልቶት ቀርቷል፣ ግማሹ ምን ያልሆነው ነገር አለ። በእናት እኔ አብዛኛው በተለይ በአሁኑ ሰዓት በመከላከያ ውስጥ እንደ ኦሮሞ ወጣት ራሱን የሚያጠፋ የለም። በዚህ በእኛ ባለንበት ቀጠና አብዛኛው በየንትኑ ስናየው ራሳቸውን እያጠፉ ነው የሚሞቱት። ራስ ማጥፋት በቃ በጣም በከፍተኛ ሁኔታ በመከላከያ ውስጥ ራስ ማጥፋት፣ ከፍተኛ የሆነ የአልኮል መጠጥ መጠቀም፣ በቃ ተስፋ ቆርጦ ትውልዱ በጣም እጅግ ያሳዝናል። ይሄ መሬት ላይ ያለ እውነት ነው። እኔ እየዋሸሁ አይደለም የማወራችሁ በነገራችን ላይ። ስለዚህ እነዚህ እናቶቻችን፣ አባቶቻችን፣ እናቶቻችን ዝም በማለታቸው ምክንያት ነው ይሄ ሁሉ ነገር እየተባባሰ የመጣ። ለዚህ ነው ጩሁ። የኢትዮጵያ ሕዝብ በቁሙ ሙቷል። ልጆቹ እየሞቱበት፣ አገር እየፈረሰች፣ ሰላሙን እያጣ፣ የኑሮ ውድነት ጣራ ነክቶ እየተሰቃየ ያለ ሕዝብ ዝም ብሎ እጁን አጣጥፎ መቀመጡ ያመጣውን ጣጣ ያመጣውን ጉዳት እያየነው ነው። አሁን ያበጠው እየፈነዳ ነው። በነገራችን ላይ ያበጠው እየፈነዳ ነው። ለዛ ነው አሁን ይሄን አጋጣሚ በመጠቀም በፋኖ ውስጥ የሆነ ነገር ግርግር ለመፍጠር ምናምን እዚህ ከኛ ውስጥ ያሉ የጭንገረዶች አሉ፣ የካድሬ ሚስቶች፣ የካድሬ ቤተሰቦች ምናምን አሉ ተደብቀው ሲሳደቡ በተለያየ ነገር። በቃ አሁን ዜና ራሱ ሲሰሩ አይተህ ከሆነ ገልብጠው ነው የሚዘሩ። አንተ ማርካቸው ደምሳቸው ደመሰስ ነው ምናምን እያሉ ይዘግባሉ በሚገርም ሁኔታ። በቃ ድል የራቀው ስርዓት ውሸት ብቻ ለውሸት ሁሌም ውሸት ነው። በቃ ከስልጣኑ እስኪወርድ ድረስ አብይ አህመድ እየዋሸ በጣም የኢትዮጵያን ሕዝብ የናቀ ግለሰብ ነው። በጣም እንደ ኢትዮጵያ ሕዝብ የሚንቀው የለም ይሄ ሰውዬ። ስለዚህ በዚህ ልክ ነው ያለው ሁኔታ እና የኦሮሞ ሕዝብ በደንብ መንቃት አለበት፣ መነሳት አለበት። ልጆቹን ማትረፍ ማዳን መቻል አለበት። ተቃውሞ መቀጠል አለበት። ወንድሞቻችን ጥያቄያቸው ሊከበር ይገባል። እውነታቸውን እኮ ነው። እሱ አደራጅቶ ሲያዘርፈው የነበረው ኦነግ ሸኔ፣ ሲያስገድለው የነበረው ኦነግ ሸኔ፣ በተመሳሳይ በእኛም አካባቢ ያሉ ተመሳሳይ ራሱ አብይ ያደራጃቸው ግለሰቦች ህዝቡን ዘርፈው አንገላተው ሲገቡ ለነሱ የሱን ዓላማ ስላስፈጸሙለት ብቻ የተሻለ ቤትም ያገኛሉ፣ የተሻለ ክፍያም ይሰጣቸዋል ማለት ነው። አየህ፣ እሱ ነው ተልእኮውን የሰጣቸው። ዋጋ እየከፈሉ ያሉ ግን እየሞቱ ያለው የመከላከያ ሰራዊት ግን ታሞ የሚታከምበት እንኳን የለውም። በአግባቡ ሕክምና አያገኝም። በአግባቡ በቂ ሕክምና አያገኝም። እንዲሞት ነው እየተደረገ ያለው። ጨርሱት። ምን ይሰራል? ታካሚ ምን ይሰራል? ማን ነው? ቁስለኛ አያስፈልገንም፣ ይባስ ሌላ ነገር ያወድምብናል፣ ኢኮኖሚያችን ጨርሱት እየተባለ ብዙ ነገር ነው መሬት ላይ ያለውና የኢትዮጵያ ሕዝብ በደንብ አውቆ መታገል አለበት። ኦሬዲ ሁሉም ነገር ያለቀ ጉዳይ ስለሆነ በዚህ ልክ ህዝቡ መውጣት አለበት። ለዚህ እኮ ነው ብልጽግናን መምረጥ ይሄ ነው። በቃ ያየነው ያለው እስካሁን ድረስ ያየነው ብልጽግና መጣ ጀምሮ ያለው በኢትዮጵያ ውስጥ ያለውን መከራ ይደገምልኝ፣
ማለት እኮ ነው። ልጆቼ ይለቁ፣ ሀገር ትፍረስ ማለት ነው ብልጽግናን መምረጥ ማለት በአሁኑ ሰዓት። ስለዚህ በዛ ልክ እውነታውን ህዝቡ ማወቅ አለበት። ራስ አበበ አረጋይ አንድነት፣ ሁላችሁም በዚህ ልክ በየሚዲያው ስትገቡ የኦሮሞ ወንድሞቻችን ድምጽ ማሰማት ያስፈልጋል። በሚዲያውም በደንብ ሼር እያደረጋችሁ ተባበሯቸው። ብዙ የኦሮሞ ወንድሞቻችን ለኦሮሞ ወንድሞቻችን ወገኖቻችን ድምጽ መሆን መቻል አለብን። ስርዓቱን በጋራ መታገል አለብን። ስለዚህ በጋራ እንነሳ። በእነሱ ወጥመድ እኛ አንደናቀፍም። በእነሱ ወሬ በእኛ ውስጥ ያሉ ጥቂት የግለሰቡን የአብይን ስልጣን ለማራዘም የሚሞክሩ ሰዎች አሉ። ከተሳካላቸው ይሞክሩ። እንኳን አሁንና ትናንትናም አልፏል። እንኳን አሁን እዚህ ደረጃ ላይ ደርሰን ይቅርና ማለት ነው። እኛ በጣም ብዙ እውነት አለን፣ አታስቡ። ይሄ የትግል ባህሪ ነው። በእያንዳንዱ መንገራገጭ የሆነ ነገር የትግል ባህሪ ነው። ትግሉ ሲቆም አላየነውም። ከቀን ወደ ቀን ድሉ ምረሽ ምናምን ገቡ ሲባል የበለጠ ድል ተመዝግቦ ነው የምታየው። የበለጠ ጠላቶቻችን ተሸንፈው ነው የምታየው። አረሙ እየለቀቀን ነው የሚሄድ። እንደዚህ ስርዓቱ አደጋ ውስጥ በገባበት ሰዓት፣ በየቦታው በሚሸነፍበት ሰዓት በእኛ ውስጥ የተሰገሰጉ እኛን ሲደግፉ የነበሩ ሆን ብለው እኛን እየደገፉን አይደለም። በርግጥ ቀን የሚጠብቁ ነው። ስርዓቱ በደከመው ባቃተው ሰዓት ወጥተው የሆነው ግርግር የሚፈጥሩ ነው ሰዎች አሉ፣ የተመደቡ ሲፈልጉ ምረሽ የሚገቡ ሲፈልጉ የሚፈልጉትን ነገር የሚያደርጉ ማለት። ስለዚህ እነዚህን የሚዲያው የሶሻል ሚዲያው ሰራዊት በሚገባ መንገር ልክ ልካቸውን ማሳየት ያስፈልጋል። በስድድብ አይደለም፣ እውነታውን ማሳየት ያስፈልገናል። በዛ ልክ